type of tampon. I trust my wife. If the legs are too long, she'll get caught. Nothing beats a Jet2 holiday. And right now, you can say... Excuse me. Excuse me, baby. Teddy bear, turn off the light. እንዴት ዋላችሁ? መስኮት እንደዚህ ክፍት አድርጋችሁ ምን ችግር አለ? እኛ አለና ሌባ እንዳለ አታውቁም? እንደዚህ ሰፈር ምን ችግር አለ? እንዲህ ብከፍተውስ? ምን ችግር አለ? እኛ አለና እንዲህ ብገባስ? ምን ችግር አለ? እኛ አለና እንዲህ ባስነሳውስ? ምን ችግር አለ? እኛ አለና እንዲህ ብሄድስ? በጣም በነገራችን ላይ የምትሞትበትን ቀን ለማወቅ ፎርሙላው ቀላል ነው አለኝ። ሰፈር የሚውል ቀፋይ ልጅ ነው። ነገረ ስራው አላማረኝም። ይሆናል ብዬ ዝም አልኩ። አላመንከኝም አይደል አለኝ። አዎ አልኩት። እድሜ ላይ 40 ጨምርበት አለኝ። እሺ አልኩት። 20 ቀንስለት አለኝ። ከ40 ላይ አዎ እሺ አልኩት። በ10 አባዛው አለኝ። እሺ አልኩት። አንድ ደቂቃ የሚሆን ሲያስደምረኝ ሲያባዛ ይቆየና ስንት ሆነ አለኝ። አይታወቅም አልኩት። ትክክል ነህ። የምትሞትበት ቀን አይታወቅም። ስትኖር በፍቅር ኑር። ለምሳ የሚሆን 100 ብር ይዛለሁ ያለኝ። የኢትዮጵያ ትልቁ ተራራ ማን ነው? ስሙ ማን ይባላል? ኢትዮጵያ ውስጥ የሚገኝ ትልቁ ተራራ ኑሮ ነው። ኑሮ አልተመለሰም። አልተመለሰም። ትቀጣለህ። እሺ ቅጣቱ ምንድነው? የስቲፎን ዘፈን ዘፍናለህ። የስቲፎን ዘፈን? አረ በስቅላት ይቀርልኝ። ማን ሙቶ ነው ደግሞ ዛሬ ወንድሜ? ማን ሙቶ ነው ዛሬ? ማን ሙቶ ነው ዛሬ? ማን ነው? ኧረ ሞተች፣ ቤቲ ሞተች። እኛ ሳይደርስን ኧረ ጉድ! እና የት ነው ቀብሩ? የት ነው? ቺቺኒያ ነው። ይሄን ነገር ተይው ባክሽ። መላጨትሽን አቁሚ ብያለሁ። እኔ መዳበስ የምፈልገው ጸጉርሽን እንጂ መላጣሽን አይደለም። እባክሽ የኔ ፍቅር እንደዛ እንዳታረጊ። አንተ ነው መላጣዬን አየር ሲነፍስበት ደስ ይላል። ነገርኩሽ እኮ ሴትዮ። ቅል ለምትመስዪው እኮ ባዝሊን የጠገበ ቅል መስለሽ ሰክሬ ስገባ እያሟለጨኝ የጀን ወለምታ ገጥሞታል። ጸጉርሽን አብቂው በቃ። ማንኝ ብለሽ ነው የምታስቢው? ሰይፉ ፋንታው ነሽ እንዴ አንቺ መላጣ? አብቂው። ሂውማን ሄር ልግዛልሽ? መጣላት እኮ ተጣሉ፣ ግን ቂጡን እኔ ነኝ ሞጋው። ያማችኋል እንዴ? ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቀስ ብላ አትሄድም እንዴ? ምንድነው አንተ እየሮጣችሁ የምትመጡት? ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት ዓመት ሮጥኩኝ፣ ስንት ዓመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም። የመጣ ይምጣ። ቁም እንዳታ ትበላሻል። ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ የኔ ወጣምሻ ከሩ ነው እየሮጡ ያሉት። ያዛቸው ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ጎጥሷል። በዚህ ኑሮ ውድነት እንኳን ታፊሽ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርቷን ባመስ ሽንኩርቷን ባ አጣራ አብየት እናትና አባትሽ ሲወልዱሽ ማር ልሰው መንፈሴን ሰጎረኝ ከንፈርሽን ስቀምሰው። ይልጋጋምሽ ምን ይላግጋል እዚህ? ተጫዋች ነሽ በይ። ኧረ እኔ ቁም ነገረኛ ነኝ። ሁኖ ምሽት እንዴት ነው? ጨለማ ነው የኔ አባት። ግን የልጅነቴ ዋዚያ መጣህ። ጡጦ ስጡኛል ሹገር በመሆኛ። አሁን ባንቺ ቤት ሹገር ሁነሽ ሞተሻል። አንዴ ቢስምሽ ደም ግፊት ይደፋሻል።
ቀስ ወገቤ አስቀይ አንተ ቅሌታ የሽማግሌ አልጣ አንከባልልኝ በጥፊት በርግጫ አስቀይመው እንዴ ፍቅር ይሻላል በሰላም መሰንበት ያራዳ ልጆች መልካም አዲስ ዓመት ትበላለህ ራብ ይሰማሃል እውነት ሸት 100% ሆነ አጨብጭበል ኢትዮጵያ ከምትባል ከተማ ብትወጣ ብን ብለህ ብትጠፋ ደስ ይላል። ሰሞኑን ያሰብኩት ከውጭ ሀገር ነው መጣሁት። አሁን ገና ግን ልጠፋ እያሰብኩ ነው። አጨብጭበል ዶኩመንት ነው ዶካ ምንድነው ዶክተር በቃ እሱ አልመስልም ዶክተር አልመስልም እሺ አራት መሲን ባክሽ ከፓርቲ የመጣሽ ነው ምንድነው የሚሰማ እና ምልሽ ዶክ እዚህ ጋር የሆነ ስቅ እያለኝ ነው ባለፈው ለታ ስዋኪ እየተወጨትኩ እያለ ማለት ነው ቆይ አስተርጓሚ ና እዚህ የሆነ ማለት ቋንቋ መጥቷል አቤት ዶክተር ምን አልከኝ እስኪ ተርጉምልኝ ይሄ ምን እንደሚል አልገባኝም አማርኛ ነው ወይስ ምን እንደሚያወራ ቋንቋ አላውቀውም ማስተርጓም ነው እንዴ ችግር የለውም እሺ ሌላ በያ መጣሽ እስቲል አሁን ይሄ ምን እንደሆነ አልተጋባንም ግን አስፈለገ ወጋ ይደረጋል እሺ በያ ምኑ ጋር ስቅ አለሽ ስዋኪ የተወጨትኩ እያለ ማለት ነው ጀለስ መጥቶ ሀዝማ የሚባል ነበርና መጥቶ የፈጠነ እዚህ ጋር አልወጋኝም እኔ በቃ ሄጂ በቃ ለመተወሰድ እዚህ ጋር ስቅ አለኝና ቀጥቤ እናንተ ጋር መጣውና እስቲ መፍትሄ ሆነ እስቲ ጣል አድርግልኝ አረ ኖርም ነው አያሳስብሽ ስማ ዶክተር ማለቴ ዶክተር እሱ እዚህ ጋር ትንሽ አሞት ነበርና ያው እዚህ ጋር ያሳከከው ስለሆነ የፈጠነ መድኃኒት እያለ ነውና ምን ይታዘዝላል በቃ ይሄ ብቻ ነው የሚያመው ችግር የለውም እንደዛ ከሆነ የእርግዝና መከላከያ ጽፍለትና ሁለቴ በቀን ይውሰድ ምን የእርግዝና ለምን ነው እሱ ነገር ምንድነው የሚለው ኖርማል ነው ምን እሺ ተማሪዎች ዛሬ የምንማረው ቲቸርዬ ግን እንዳሳብ መጀመሪያ አቴንዳንስ ብትይዝ ባይ ነኝ ብዙ ከትምህርት ገበታቸው ያፈነገጡ አካላት አሉ አታሽቃብጣ ቤኔዘር አታሽቃብጥ በጣም ቆላ መያዙን ግን ይይዛለሁ እሺ አለማየሁ አለ አለማየሁ ዳስተር ላምጣ በሚል ተልካሻ ምክንያት እዛኛው ክላስ ከቪዛ ጋር ተቀምጦልሃል ተቅማጥ ያስቀምጥህና ለኔ ነው ተቀመጠልኝ ምን ለማለት ፈልገህ ነው እንደዛ እኮ አይደለም ቲቸር ዝም በል ካንተ ጋር በኋላ እናወራለን እሺ ናትናኤል አለ ናቲ ደግሞ አቤት ቲቸር አለሁ ቲቸር ትናንት አልመጣም ምን እውነቱን ነው አረ ቲቸር አሞኝ ነበር ውሸት ከቤት ጋር ብርጣሉ ጠላ ቤት አሸሸ ገዳሜ እያለ ነበር ጭራሽ ጠላ ቤት አረ ቲቸርዬ እንደምታስበው አይደለም እያስጨፈርኩ ማለቴ እያስጠናኋት ነበርኩ የ80 ብሔረሰቦች ጭፈራ እያስጨፈራት ነበር ይታይ ቲቸር በጠላ ይሄ ችጋራም ጠጅ እንኳን ቢያደርጉ ነገ ወላጅ ይዘህ እንድትመጣ ነግሬሃለሁ እሺ አብዱ አለ አብዱና ከድጃ ትናንት መስጊድ ብለው እንደወጡ እስካሁን አልተመለሱም ሶስት ነው እንዳይመጡ በመፍራት ላይ እንገኛለን ወይ ጉድ እሺ ዳግም አለ ዳግም አቤት አለሁ እሺ አብርሃም አለ አብርሃም ትምህርት በቃይ ብሎ ውትድርና ገብቷል ወይ መድኃኒዓለም እሺ ዮናስ አለ ዮናስ ምን እሱን እንኳን አላየሁት መሰለኝ እኔ ምንህ በማሽቃበጥ ግን ዲግሪ አለህ እንዴ እኔ ነው እና ከነው ለማንኛውም አንተም ነገ ወላጅ ይዘህ እንድትመጣ ትምህርቱን ትተው ማሽቃበጥ ላይ ነው ትኩረት እያደረክ ያለው እንዴ ኧረ ቲቸር እኔ ምን አጠፋው ዝም በል ብያለሁ ደግሞ ስትነግረኝ ሁሉም ከሴት ጋር ነው የወጡት እንዴት ነው አንተስ የለህም ኧረ ቲቸር የኔ እኮ እንደዛ አይደለም ከአማርኛ መምህራችን ጋር ነው ሲዞር የሚውለው ቲቸር ምን ከባለቤቴ ጋር ኧረ ቲቸር የውሸቱን ነው ወይኔ ወጋለ አንተ ወስፋታም ናውጣ ማን እስቲ አይና የወጣ ውሸት ንገረኝ ትዝ ይለኛል መሐመድ ሳላ ካገባ ይሰግዳል ብዬ እና አያማትብም አባዬ ጓደኛዬ ነው ተዋወቀው ሰላም ዋሉ የናሆም አባት እንዴት ዋልክ የኔ ልጅ እግዚአብሔር ይመስገን እኔ ደህና ነኝ ለአንድዬ ምን ይሳነዋል እባክህ አረፍ በል እሺ እግዚአብሔር ያክብርልኝ የኔ አባት ናሆሜ ጸጉራችን እኮ በጣም አድጓል እና አያምርብንም ብንቆረጠው ምን ይመስልሃል አረ ችግር የለም እሺ እንዴ ጠላቴ ነው እንዴ ቤት ይዤ መጣሁት ናሆሜ አቤት ፈተናችን እየደረሰ እንደሆነ ታውቃለህ አይደለ ታዲያ ለምን አናጠናም ያው እኔ ሁሉ ጊዜ ቀድሜ ስለሆነ መዘጋጀው በዛውም አንተንም አግዛለሁ ምን ታስባለህ ደስ ይለኛል ኤሊ ዛሬ ምን አጭሶም እንዴ ናሆሜ እንደዚህ አይነት ፊልሞች እኮ ለኛ አይሆኑም ለኛም የሆኑት አስተማሪ ወይ ደግሞ ሊጠቅሙን የሚችሉ ፊልሞች ናቸው እና እባክህን ከትህትና ጋር ቀይረው ቤተሰቦች እድለኛ ናቸው አንተን የመሰለ የተባረከ ልጅ አላቸው አለ እንጂ እዚህ እንደውም አባትነቴን ክጃለሁ አልፈልግህም ከዚህ በኋላ ውጣልኝ እንደው ኧረ አባዬ ናሆሜ
ምንድነው? ለአባት እኮ መልስ አይመለስም። ውጣ ተባልክ አይደል? ውጣ የእንጭቅ ልጅ